ማዳምሽ አክብራሽ ተከባብረሽ ከሷ ጋር መኖር ከፈለግሽ ማድረግ ያለብሽ ነገር ልንገራችሁ። ብዙዎቻችሁ ሸቃሊቶች ከማዳሞቻችሁ ጋር ተከባብራችሁ አትኖሩም። ይንቋቸዋል። የበላችሁበት ሳህን ብርጭቆ እንኳን ከነሱ ጋር እንዲደባለቅ የማይፈልጉ አሉ። ጫማ እንኳን ስታወልቁ በር ላይ ጫማዎቹ እንኳን እንዲደባለቅ የማይፈልጉ አሉ። እንደው በጓንት እንኳን እቃ ብታጥቢ ራሱ ደስ የሚላችሁ አሉ። ብዙ ቤት በጣም ትናናቃላችሁ እና ማድረግ ያለባችሁ ልንገራችሁ። አሮጌዎቹ እየሰማችሁ አስተካክሉ። አዲስ የምትመጡ ደግሞ በስነ ስርዓት ማድረግ ያለባችሁ ነገር ልንገራችሁ። ተከባብረሽ መኖር ከፈልሽ ከሷ ጋር አዲስ ስትመጪ ክፍልና ሻወር ቤትሽን ስታሳይሽ ለስራ ከመውረድሽ በፊት ክፍልሽን ጽድት ጥርግ ውልውል አርግተሽ አልጋሽን ንጥፍ አርገሽ ሰዓት የፈለገ ቢሄድ ክፍልሽን ጽድት አርገሽ ሻወር ስትወስጂ ሻወር የወሰድሽበትን ሽንት ቤትሽን እጥብ ሻወር ቤትሽን እጥብ ጽድት አርግተሽ ጽድት ብለሽ ውጪ። አንቺም ጽዳትሽን መጠበቅ አለብሽ። ለሴኮንዶቹም ቢሆን ላብላብ ሆነ ለጠረን መስጠት የለብሽም። ዶሮራንት ምናምን አትቀቡ። ትጥብ ካላችሁ ይበቃል። ጽድት ብላችሁ ውረዱ። እናንተ ስትወርዱ እነሱ ክፍላችሁን መጥተው ይፈትሻሉ። ሁሉም ሀረብ ምን ያህል ነው ጽዳቶ የሚለውን በክፍልሽ ነው መጀመሪያ የሚያዩት። ክፍላችሁን አጽዱ። ሀማም ያሉ ሂው እሱን አጽዱ። ሽንት ቤታችሁ ምናምን ስትወጡ አጽድታችሁ ጽድት ብላችሁ ውረዱ። ከዛ በኋላ ነው የምታከብርሽ። ገባችሁ? ሌላው ደግሞ ወደ ክፍላችሁ ስትመጡ ምንም ነገር የሚበላ ነገር ያለ ፍቃድ ካመጣችሁ በልታችሁ ጨርሱ። ቁጭ አታርጉ። ምንም ፍራፍሬ፣ ብርቱካን፣ ምንም ይሁን ሳታስፈቅዱ ክፍላችሁ ይዛችሁ አትምጡ። ሆድ ያስገምታል። እንደገና ደግሞ ጽዳትም ያህሉ በነገራችን ላይ ጽዳትም ያህሉ እና ግን ሳታስፈቅዱ መብላት ካለባችሁ በልታችሁ መጣል ካለባችሁ ያጣላችሁን ጥላችሁ ምናምን ነገር ክፍላችሁ አንድ ነገር ከኪችን ያመጣችሁት ነገር ረስታችሁ ወደታች እንዳትወርዱ። መብላት ካለባችሁ በልታችሁ ጨርሳችሁ ውረዱ። ዝዋላ ላይ ጣሉ ምናምን ነገር በቃ ካላስ ክፍል ይፈትሻሉ። ምግብም እዛችሁ ሳታስፈቅዱ አትግቡ። ማይሰጣችሁ ከሆነ እዛው ብልት አርገታችሁ ጨርሱና ውረዱ። ሌላ ምክር ከፈለጋችሁ ኮሜንት ጻፉልኝ።